አለቀ። ዘግቶ መጥፋት ማረጋገጥ። አንደኛው ነገር እኔ መልእክት አለኝ ማለት ነው። እኔ እማጸናለሁ፣ የኢትዮጵያን ሕዝብ እማጸናለሁ። በእናታችሁ እናት ያላችሁ የዚች ምስኪን እናት ሁላችንም ከገጠር ነው የመጣ ነው። ሁላችሁም ሼር እንድታደርጉልን እና ኤምባሲዎችም ትናንትና እዚህ ስር ነበሩ። ዛሬ ያደረጉ ጉዳይ አለ ተባለ። እኛ ሁሉም ግዴታውን መወጣት አለበት። ሁላችሁም በእናታችሁ ሼር አድርጉ። አጋጣሚ ጌመሮች ራሱ ለጌም ላይቭ ላይ ከገቡ እንድታዘጉልን። የትኛውም ኢትዮጵያዊ ዛሬ ማለት ነው ለዚች እናት አንድነት ኃይል ነው። ሰው በበዛ ቁጥር ይኸው ኢንፎርሜሽን ዛሬ ያገኘን አንድ እንደዛው እያገኘን እንሄዳለን። እነዚህ አረብ ሀገር ያሉ እህቶቻችን ሌላ ነገር በህይወት እያሉ ሌላ ነገር ማድረግ ቢያቅተን ራሱ እንዲህ በግፍ ተገሎ ደሃ ስለሆኑ ብቻ ጠንቋይ እንትን ቡዳ ናቸው ተብሎ ሲገደሉ ዝም ማለት ያማል። የትኛውም ኢትዮጵያዊ ይህን ነገር መደባለቅና ሀቋ እስከሚወጣ ማለት ነው። ወላሂ ያሳዝናሉ። ወላሂ እንደኔ እንደ ሙባረክ መዳም ቤት ያሉ ሁላቸውን አዋጅ ወጥቶባቸው ቡዳ ናቸው እንደተባለ ነው የቆጠሩት። አልተኛውም ከአንቺ ጋር ወጥቼ ወላሂ አቢባ አይኔን አመመኝ ማለት ነው። በቃ የምሰማቸው ነገር በጣም ረብሾኛል። እናትዮንስ እኛን እንዲረበሸን እናትዮንስ። ስለዛ ሁላችሁም በተለይ መዳም ቤት ያላችሁ ጥንቃቄ ለማድረግም ይጠቅማቸዋል። አሁንም ደግመዋለሁ፣ አንድ የጠፋን ከብት የሚፈለገው ቤት ውስጥ ለቀረው ነው። ያ ወይ ጠፍቶ ይቀራል፣ ወይ ተበልቷል፣ ወይ ተሽጧል። ግን በደንብ ቤተሰቦቹ ከብቱን የሚፈልጉት ሌላው እንዳይጠፋ ነው። እቺ ሙታለች፣ መመለስ አችልም፣ ቡዳ ተብላለች። የመዳም ልጅ መዳን የምችለው እቺ ልጅ ከሞተች እንጂ ተብሎ በግፍ እህታችን ተገላለች። እንዴት ተገደለች የሚለውን የትኛውም የመዳም ቤት እህቶቻችን ሪከርደሮችም ይሄን ኢንፎርሜሽን አዲስ ለሚመጡት በተለይ የሚበሉት አዲስ የሚመጡት እንጂ ነባሮች አይበሉም እንደዚያን ነገር። ስለዛ ነግበኔ ነው። ሁላችሁም ሼር እንድታደርጉልን ኮፒሊንግ ታብታብ እንድታደርጉልን ነው የምለምናችሁ። እህታችን ያሳድጊያትና እኔ መዲና ጋር ደውልላት። ካነሳችን ልክ በኢሞ ወይ በሆነ ነገር ቀጥታውን ዘግታብኛለች። በኢሞ ካነሳችን ልክ ፎቶሽን ልንለጥፍ ነው ብለን ንገራት። እኔ ትናንትና ያ ሁሉ አልቅሳ ሪከርድ አለኝ በውስጥ ሳወራት ለምናኝ ነው ፎቶዋን ያልፖስትኩት። ኒቃ ሚስት ነኝ ስትል አምኛት ነበረ። አምኛት ኒቃ ሚስትነቷን አክብሬ ነው ቪዲዮ በኒቃም ስታወራ። ለካ እሷ ማንነቷ እንዳይታወቅ ነው። ዛሬ ስልኳን ዘግታ ጠፋት። የትም ልጠፊያት ልጅ ፎቶሽ፣ ፓስፖርትሽ፣ ኢቃማሽ ሁሉ ነገርሽ እጄ ላይ ያለ። የሰው ነፍስ እኮ ነው፣ ብር እኮ አይደለም፣ ንብረት አይደለም። እሺ እናቱ ሰው በልክ ወይ አቡዬ፣ እንዴት ነሽ? ሰላም ነሽ ወይ? አለን እናቴ፣ እንዴት ነሽ? ሰላም ነው አለው። አመሰግናለሁ አቡዬ። ከእግዚአብሔር በታች እናንተ ኑሩልን፣ እድሜ ይስጣችሁ። በጤና ጋር የምለው ነገር የለኝም። ያጣሁት የአክስቴ ልጅ ነው ያጣኋት። እሷ አክስቴ ናት፣ ማያት አክስቴ ናት፣ ሽቶ መርጋ ናት፣ የአባቴ እህት ናት። አይዞሽ እናቴ። አንቺ የት ነው የምትኖሪው? እኔ ማለት ያለሁት። እሺ ከአባነሽ ጋር ታወሩ ነበር? ቀን በቀን ችግሯን ትነግርሽ ነበር? አትነግረኝም። የሆነ ሰዓት ላይ ነግራኝ ነበረ። ከነተኩ ጋር አውርቼ ነበር። ያውቃሉ እነተኩ ወንድሞቿ ማለት ነው። የሆነ ሰዓት ላይ ችግር ውስጥ ነኝ አለች ስትል እንድረስልሽ አቡ የምትባላለች ብዙ አሉ እና ዚዛ ይደርሱልሽ አለ ስላት ይገሉኛል የበለጠ ተይ ብላ ወንድምየውን አስከለከለች እንዳንደርስላት ማለት ነው ብያት ነበረ። ፈርታ ነው ፈርታ። አዎ ልጁ ከሰሙ ይብስብኛል ብላ እምቢ አለች ስትል ብለምናትን በዋትሳፕ ገብቼ ሎኬሽን እንኳን ላኪልኝ የቤቱን ቁጥር ስንት ነገር ስላት እምቢ ብላኝ ፈራች። ብያት አቃተኝ። ከዛው እነተኩም ከዛ ደውለውብኝ ተይ በቃ ፈርታለች፣ ወይን ታስገድያታለሽ ወይ ችግር ውስጥ ታስገቢያታለሽ ተይ በቃ ሲሉኝ እኔም ፈርቼ ተኩኝ። እኔም ሰው ቤት ስላለው ማለት ነው። የሚመጣባት ምንድን ነበር ፍርሃቷ? ምንድን ነው ብላ የነገረች? እሷ የነገረችኝ ቢኖር ዝም ብላ ነው ሴትዮዋ። በቃ ልትገለኝ ነው አልቻልኩም፣ ይሄን ረመዳን አውጥተን እንገልሻለን ብለውኛል ያለችው። ለምንድን ነው የሚገሏት? ምን አርጋ?
ምንም ምክንያቱም አልነገረችኝም። ምንም ምክንያት አልነገረችኝም። ያው እንግዲህ ታውቂያለሽ አረቦቹ ምክንያት የላቸውም ብዙውን ጊዜ ማለት ነው። እና እንደዛ ስትለኝ በቃ እኔም ከዛ በኋላ ደግሞ ተረጋግቻለሁኝ። በቃ ተይ በቃ አለችኝ። በቃ ተረጋግታለች ተይ ያሉኝ ወንድሞቿ ማለት ነው። እሺ ብዬ ተኩኝ። ከዛው ከስንት ጊዜ በኋላ ለአንቺ ልጃችን የታመመው አንቺ በቡዳ በልተሽው ነው የሚድነው፣ አንቺን ስንገልሽ ነው ረመዳን ይውጣና እንገልሻለን እንዳሏት አልነገረችም? ቮይስ ላይ እንደላከች አልነገረችኝም። እሱም ከዛ በኋላ ነው የሰማሁት። አልነገረችኝም ለእኔ እሱ እውነቱን ስናገር ማለት ነው። እና ከዛ በኋላ እንግዲህ ያው ጠፋች፣ አልተደዋወልም፣ አልቆየም ይሄ ነገር 15 ቀን ያህል አላወራንም። ከዛ በኋላ ግን የሆነ አለ አይደለም የለችም ወጥታ ፖሊስ ጋናት ብለው እንደተኩ ነገሩ ወንድሞቿ ማለት ነው ከኢትዮጵያ። ራሷን ለማዳን ከዛ ቤት ወጥታ ፖሊስ ጋር ሄደች። ፖሊስ ጋር ገብታለች። ከዛው ከፖሊስ ጋር ደግሞ ቢሮ ነው ያለችው የሚባል ነገር ሰማሁኝ። ከዛው እንደምንም ቤተሰብ የቢሮውን ቁጥር አፈላልጎ ምን ብለው ከዛ ከኢትዮጵያ እህቴም አለች። አሁን ትናንትና ውዬ ልነግርሽ የምፈልገው ማለት ነው እኔ መዲና የምትባል አጓራ እንትን ሪከርድ ዳረጋት ብዬ ያን ሁሉ ሪከርድ ያወጣሁት እኔ ነኝ። ስሜ ቅድስት ያልኳት ቅድስት አይደለውም። እኔ አዲሴ ከበደ መርጋ ነኝ። አውቀሽ ነው ቅድስት? ለእሷ አውቄ ነው እንደዛ ያልኳት ኢንፎርሜሽን ለመሰብሰብ ብዬ ማለት ነው እንጂ እኔ ስሜ እዛ ቮይስ ላይ ለምንድን ነው ደጋግማ በአላህ ይዤሻለሁ እጅሽን ከዚህ ጉዳይ አውጪ የምትልሽ? በቃ እኔ ለእነ አቡ ጋር አስተላልፋለሁ አልኳት። አስተላልፌ አቁም ተናገር እጅሽን ከዚህ ጉዳይ አውጪ በአላህ ይዤሻለሁ ተይ ችግር እንዳይመጣብሽ ምናምን የምትልሽ ለምንድን ነው? እሷ የቢሮ ባለቤት ሆና ውክልና ተሰጥቷት ኃላፊነት መውሰድ ሲገባት ምን ለመደበቅ ፈልጋ ነው አንቺን ጉዳዩን እንድትተዩ እጅሽን እንድታወጪ የምትልሽ? ይኸው እንደዛ ስሜታዊ ሆኜ ቮይሱ ላይ እንደምናገረው ለእነ ሀቡ ጋር አስተላልፍሻለሁ። እኔ በዋዛ እንላቀቅም። እኔ ያለሁት ኢማራት ነው። ረጅም ዓመት የሰራው ሰው ነኝ። ብዙ ነገር አውቃለሁ ብዬ አስፈራርቻት እውነታውን ነገር እንድትናገር እና ሪከርድ ላደረጋት ነበር። ከዛ በኋላ ግን እሷ እጅሽን አውጪ ወደሚለው የመጣችው ለምን ባዳ መስያት አለው። እኔ ባዳ አይደለሁም፣ ያክስቷ ልጅ ነኝ። ውስጤ እየተቃጠለ እምባዬን እየጠረኩኝ ነው እሷ ማውራት። እህቴ ናት እና አታውቅም። እና ከነ ሲስተር ጋር ራሱ አሁን ትናንትና የደወልሽላት ጽጌ ማርያም ከበደ እህቴ ናት፣ የኔ እህት ናት። እሷ የምታውቃት ግን መዲና የምታውቃት በእሷን ያክስት ልጅ ጽጌ ያክስት ልጅ እንደሆነች፣ እኔ ግን ከነሱ ጋር ምንም ዝምድና እንደሌለ